ሰላም ሲ ድራይቭ ፉል ሆኖ ኮምፒውተራችሁ ላይ ሎ ዲስክ ስፔስ እና ኮምፒውተራችሁ እየዘገየ ተቸግራችኋል። እንግዲያውስ በዚህ ቪዲዮ ሲ ድራይቭን እንዴት ኤክስቴንድ እንደምታደርጉ ዳታችሁ ሳይጠፋ አሳያችኋለሁ ማለት ነው። አብራችሁን ቆዩ። በመጀመሪያ ዚስ ፒሲ ላይ ራይት ክሊክ አድርጋችሁ ማኔጅ የሚለውን ትጫናላችሁ ማለት ነው። በመቀጠል ዲስክ ማኔጅመንት ላይ ኮምፒውተራችሁ ላይ ያሉ ዲስክ ስፔሶችን ያሳያችኋል ማለት ነው። እንደምትመለከቱት ሲን ኤክስቴንድ ለማድረግ በመጀመሪያ አናሎኬትድ ዲስክ ስፔስ መኖር አለበት ማለት ነው። ስለዚህ ምን አደርጋለሁ? ዜድ ድራይቭን ራይት ክሊክ አድርጌ ዲሊት አድርጓለሁ ማለት ነው። ዲሊት ካደረግነው በኋላ እንደምትመለከቱት አናሎኬትድ ዲስክ ስፔስ ወደ 94 ጂቢ መመልከት ይችላለሁ ማለት ነው። በመቀጠል ሲ ጋር ሄደን ራይት ክሊክ አድርገን ኤክስቴንድ ስንለው በመቀጠል ዊዛርዶን ኔክስት እያደረግን መጨረሻ ላይ ፊኒሽ ስንለው በምታዩት መልኩ ሲ ኤክስቴንድድ ይሆናል ማለት ነው። እዚህ ጋር እንግዲህ ሪፍሬሽ ታደርጉት ሲ ወደ 101 ጂቢ ፍሪ ስፔስ አለ ማለት ነው። ምክንያቱም ወደ 94 ጂቢ ኤክስቴንድ ስላደረግንለት ማለት ነው። በዚህ መልኩ ሲ ድራይቭን ኤክስቴንድ ማድረግ ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይ ኮሜንት፣ ሼር አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ መልካም ጊዜ